አንድ ሚዲያ አለ ከአረብ ሀገር ሄዱ ሴቶችን አድኖ ኢንተርቪው የሚያደርግ በጣም የሚገራርም መልስ ነው የሚሰጡት። ሙስሊሞች ናቸው አይመችም ለመዘከር። ገብርኤል ግን ደስ የሚለው ነገር ቢኖር የራሱ ቀን ያውቀዋል። ሴትዮ ቅርብርብ ጋርጎ ለሳምንት ለ15 ቀን ያባርርኛል። ከዛ ወላሂ እንዲ ከዛ ሴትዮዋን ገብርኤል ሳይሆን ያባረራት ኢጃዛ እረፍት ለመዝናናት ብትን ለማለት ነው ውሻዋን ቤት ተታየደችው። አንቺን ለቤት ለእቃ አጠባ ለቤት ለተለያዩ ነገሮችን ቤት ግቢ እንድትጠብቂ አንቺን ትታ እረፍት ነው ሄደችው። ወይ አውሮፓ ነው አሜሪካ ነው ወይ ሆነ ሀገር ነው ሄደችው። እሷ ግን ለኔ ብሎ ገብርኤል አባረራት። ቀኑ ሲደርስ የሚል የሆነ የተወናበደ የሆነ ጥንቁላም ይመስላል የሆነ ነገር ይመስላል። በጣም ይገርማል። አረብ ሀገርን በዚህ ልክ አታጥላሉ። ተው፣ ጥሩ አይደለም። ተው፣ ወይም ደግሞ ተውት፣ አትሂዱ። እነሱ አልመጡባችሁ። እኔ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። አሁንም ቢሆን ደጋግሜ የምናገረው ነገር አረቦችን የሚያክል ጥሩ ደግ በዓለም የለም። የእኛን ልክ እኛንን የምናውቀው እነሱ ቢያውቁ ኖሮ እኛን ባላስጠጉን ነበረ። ተው ተው። ክፉዎች ስለ ክፉ ነው የሚያውቁት። ደጋጎችን የማት አይን የለውም። ደጎች ደጋግ ነገር ብቻ ነው የሚታያቸው። አረቦች ደግ ናቸው። ክፉዎች ስለሆኑ ሀበሾች ክፉዋን ብቻ ነው የምናየው። የሚገርማችሁ ገብርኤል በ19 ነው አይደለ? ሴትዮዋ በ17 እና በ16 የት እንደምትሄድ አይታወቅም። በ16 ካልሄደች በ18 የለችም። እኔ ዝክርን እዘክራለሁ። ምክንያቱም እኔ ገብርኤል ራሱ ለቤቱ ራሱ ያውቃል፣ ለዝክሩ ራሱ ያውቃል ነው የምለው። አንድ ጴንጤ ምን እንዳልሻቃ ከኔ ጋር አብራ ምሰራ አየች። በጣም ገረማትና አንቺ እውነትን ያንቺ ገብርኤል ለምትዩ እውነትን ዳንቺ ብቻ ነው እንደሚሰማሽ አለች። እንዴት እንዲያልሽ አልኳት። አይ እኔ እንጃ ብዙ ሰዎች ክርስቲያኖች ያለው ግን በዚህ ደረጃ አይመስለኝም አለች። አማኙን ያውቃል አልኳት። አማኙን ያውቃል፣ ከልቡ የሚያከብረውን ስለሚያውቅ ራሱ ያስተካክልልኛል። የመጨረሻዋ ሴትዮዋ ከቤት አልወጣም ያለችን ቀን ልነግርህ ነው። ከቤት አልወጣም ያለችን ቀን አይደለም እሷ ጨነቃት። ጴንጤዋ ማለት ነው። ታውቃለሽ ለገብርኤል ያለኝን እንትን እና ምን ልታረግ ምን እናድርግ። ከዛ የእናቷ ቤት ሰራተኛ እናትሽ አሟታልና እንደዚህ ብለሽ ደውዪ አላት። ገባ? ቢያንስ እንኳን ዳቦ እንኳን መድፋት እንኳን ባልችል ሻማዋን እንዳበራ ገብቶ